የሰዎች አሁን ይህንን ሚዲያ የሰሙ ሰዎች አንድም ብረት ሁለትም ብረት 10 ብረት ከዛም በአቅማቸው ፈቀደው ደግሞ ያደርጉልን በአጭር ጊዜ ውስጥ እንጨርሳለን ብለን ተስፋ እናደርጋለን። ክርስቶስ ሰምራ ስም የኛ ተወላጅ የሆነ ሁሉ ሌሎች በጎ አድራጊ ሰዎችን በማስተባበር እንዲያግዙን ጥሬን አስተላልፋለሁ። እዚህ አካባቢው መናን ያቅሙን በአቅሙ ልክ እያዋጣ ይገኛል። በጉልበቱም በሀብቱም እየደከመ ይገኛል። በወቅቱ ለመጨረስ እንችላለን የሚል ግምት ስላለኝ ፈጣሪ ሀገራችንን ሰላም ያደርግልን። ሰላም ካለ ሁሉ ነገር ስለሚሳካ ፈጣሪ ሀገራችን ኢትዮጵያንና ሕዝቦቿን ይባርካል። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድመ ኢኩቶቶ ለእግዚአብሔር በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ አስቀድሜ ለእግዚአብሔር ምስጋና አደርሳለሁ። ሊቀ ካህናት ጌታነህ ተክለ ማርያም እባላለሁ። የአሳግርት ወረዳ ቤተ ክህነት ዋና ስራ አስኪያጅ ነኝ። እንግዲህ ይሄ የጊናገር ሐመረ ኖኅ ቅዱስ ክርስቶስ ሰምራ የተመሰረተበት ቤተ ክርስቲያን ቀድሞ በጣሊያን ጊዜ አለቃ ህሩይና አለቃ ታምር ገብረ ኢየሱስ የሚባሉ በዚህ ቦታ ላይ መስርተውበት የዚህን ወረዳ ታቦታት አኑረውበት ቆይተዋል። ከዚያ በተረፈ በባይታዊ በሊቀ ትጉሃን ገብረ መስቀል ኃይለ መስቀል በ1986 ዓ.ም ተመስርቶ እዚህ ደረጃ ደርሷል። አሁን ደግሞ ይሄ ሶስተኛው ቤተክርስቲያን እየተሰራ ያለው በብፁዕ አባታችን አቡነ ቀለሚንጦስ መልካም ፈቃድ በ2009 ዓ.ም የመሰረት ድንጋይ ተቀምጦ አሁን ግን ስራው ከተጀመረ 2 ዓመት አልፎት ሶስተኛውን ይዟል ማለት ነው። እስካሁን ድረስ በበጎ አድራጊ ምእመናን ብዙ ስራ እየተሰራ ቆይቷል። አሁን ላይ ደግሞ ከኑሮ አንፃር ከኑሮ ውድነት ከጊዜው አንፃር ሀብትና ንብረት እየተወደደ በመምጣቱ እዚህ ስራ ላይ ስንደርስ እጅግ በጣም ተቸግረናል። ስለዚህ አሁን ይህንን ጅምር ስራችንን ያያቸው ምእመናን የዚህ አካባቢ ምእመናን ያቅሙን በአቅሙ ልክ እያዋጣ ይገኛል። በጉልበቱም ሀብቱም እየደከመ ይገኛል። ነገር ግን የዚህ ሀገር ተወላጅ የሆናችሁ ምእመናን በየቦታው በአዲስ አበባ በደብረ ብርሃን በውጭ ሀገርም ያላችሁ ሁሉ ለዚህ ቤተክርስቲያን እጃችሁ እንድትዘረጉ በአክብሮት አሳስባለሁ። በቅዱስ ክርስቶስ ሰምራና ወደ ተክለ ሃይማኖት የእናንተ እጅ መዘርጋት ብቻ ሳይሆን በጎ ስራ ለመስራት ያሰቡትን ሁሉ ምእመናን ከዓለም ዳርቻ በሙሉ እስከ ዓለም ዳርቻ ድረስ በማሰባሰብ ጓደኞቻችሁ ሁሉ ጭምር ያው በመጠየቅ ይህንን ቤተክርስቲያን እንድታስፈጽሙ በማለት ለእናንተ ጥሪ አስተላልፋለሁ። እግዚአብሔር ይስጥልኝ።